ወንድሜ ኮምፒውተር ልገዛ ነው። እንግዲያውስ ኮምፒውተር ጀነሬሽን ማወቅ አለብህ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ውድ የዚህ ቤተሰብ ቻናል ዛሬ ስለ ኮምፒውተራችን ጀነሬሽን እንዴት ማወቅ እንደምንችል በአጭር ቪዲዮ አሳያችኋለሁ። ሰላም ይስጥልኝ፣ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ የምናየው ኮምፒውተራችን ላይ እንዴት የኮምፒውተራችን ኢንፎርሜሽን እንዴት ማወቅ እንችላለን የሚለው እናያለን። ሁለት መንገዶች ማየት ይችላሉ። ቤዚክ ኢንፎርሜሽኖችን ነው ማሳያችሁ። ቤዚክ ኢንፎርሜሽን ይባላል። ያው ኮምፒውተር ለመግዛት ስንፈልግ ለኮምፒውተር ላፕቶፕ ወይም ሆነ ዲስክቶፕ ለመግዛት ስንፈልግ የምናያቸው መስፈርቶች አሉ። ግን የተወሰኑት መስፈርቶች እናያለን። ቤዚክሊ ርዕሳችን የምንሱ ዛሬ ምንድነው ኮምፒውተር ጀነሬሽናችንን እንዴት እናውቃለን ነው። ብዙ ጊዜ የሚገጥመኝ ብዙ ሰዎች ራሙን መጠን ማወቅ ይችላሉ፣ ሃርድ ዲስኩን መጠን ማወቅ ይችላሉ፣ የኮራይ መጠን የፕሮሰሰሩ ማወቅ ይችላሉ። ነገር ግን ጀነሬሽን ሲባሉ ብዙ ጊዜ አያውቁትም ማለት ነው። ስለዚህ እሱም ነው እነኝን አሁንም ከላይ የጠቀስኳቸውን ጭምር አሳያቸዋለሁ። ስለዚህ ሁለት መንገዶች አሉ። የመጀመሪያው ዲስ ፒሲ የሚለው ላይ እንመጣና ራይት ክሊክ አድርገን እናደርጋለን ማለት ነው። እዚህ ጋር ፕሮፐርቲስ ላይ እንገባለን። ልክ ፕሮፐርቲ ላይ ስንመጣ ዊንዶውስ 11 ከሆነ ልክ በዚህ መንገድ ይሰንትንላቸዋል። እዚህ ጋር ግን የማይኖሩ ፓርቶች ደግሞ ነግራቸዋል ሌሎች ኮምፒውተሮች ላይ የሚለይ። ኦኬ የመጀመሪያው ያው ስቶሬጁ ይሄ አይኖርም። ዲስክቶፕ ላይ በሚሆን ሰዓት ዊንዶውስ 10 ዲስክቶፕ ብቻ ሳይሆን ዊንዶውስ 10 በሚሆን ሰዓት ስቶሬጅ እዚህ ጋር አናገኝም። ግራፊክስ ካርድ ካለው ግራፊክስ ካርድ በዚህ በኩል ላይ እንደዚህ አናገኘው። የምናገኘው ልክ እዚች ጋር የምናያት ይችን ዝርዝር እናገኛለን። የኮምፒውተር ኔም የሚለውን ፕሮሰሰር መሆኑን እዚህ ጋር እኛው ጀነሬሽን ከ10 በላይ ከሆነ እንደዚህ ልክ በዚህ መንገድ ይጻፋል። ከ10 በታች ከሆነ ግን ጀነሬሽን የምናገኘው እዚች ጋር የምናገኛት የመጀመሪያዋ ፊደል የመጀመሪያዎቹ ቁጥሮች ይሆናሉ ማለት ነው። ጀነሬሽን ምሳሌ እንዳሳያችኋለሁ ማለት ነው። ስለዚህ እችኛዋን ለምሳሌ 12 የምትለዋ ምንድን ነው የምታሳየን? የኮምፒውተራችን ጀነሬሽን ነው። ኮምፒውተሬ ምንድነው ማለት ነው 12ኛ ጀነሬሽን ነው። 13 ከሆነ 13 20 ለሆነ ደግሞ 6 ሊሆን ይችላል እዚህ ጋር። በእርግጥ እዚህ ጋር እንደምታዩት በኋላ 12 ጀነሬሽን ተብሎ 12ኛ ጀነሬሽን ኢንቴል ኮራይ ኮር ቲሚል እና አይ ይላል። እችኛው አይ 7 የምትለው ምንድናቸው ማለት ነው? ሲፒዩን ነው የሚያሳየው። ስለዚህ ወደ ኋላ ስንመጣ በብዛት የምንጠቀመው ፔንቴም አለ፣ ኮርት ዱዋል አለ፣ ከዛ ኮራይ 3፣ ኮራይ 5፣ ኮራይ 7 ከዛ በኋላ ደግሞ አሁን ኮራይ 9 መጥቷል ማለት ነው። አሁን ላይ ያለው ኮራይ 9 ድረስ አለ። ኮራይ 7 ነችን እቺን እዚህ ጋር የምናያት ማለት ነው። በኋላ ላይ ደግሞ የማሳያችሁ ደግሞ ሌላ አለ፣ አሳያችኋለሁ። እሱን ደግሞ ዲስክቶፕ ላይ አሳያችኋለሁ። ራማችን ደግሞ ይኸው እንደምታዩት ራም ወይ ሚሞሪ ይለዋል። ይሄ ደግሞ ምንድነው ማለት ነው 8 ጂቢ ነው ብሎ ይነግረኛል ማለት ነው። ስለዚህ እነኚህ እዚህ ጋር ቤዚክ ኢንፎርሜሽኖች ይመጣሉ። እዚህ ጋር ያሉትን ነገሮች ግን ዊንዶውስ 10 ላይ ከሆነ ሌላ ቦታ ላይ ነው የምናገኛቸው። ሁለተኛው ሜትድ አሳያችኋለሁ። ለምሳሌ ይሄ እዚህ ጋር የሚያሳየኝ ስቶሬጅ ምንድን እንደሆነ ያሳየኛል። 477 ጂቢ መሆኑን ያሳየኛል። ግራፊክስ ካርድ ምንድነው 128 ሜጋባይት መሆኑን ያሳየኛል። ኢንቴል ራሙ ከታች እንዳየነው ራሙ 8 ጂቢ መሆኑን ያሳያል። እዚህ ጋር የምናያቸው ምንድናቸው ማለት ነው ቤዚክ ኢንፎርሜሽኖች ናቸው ማለት ነው። ኦኬ ወደ ሁለተኛው ሜትድ ደግሞ ሲስተም ኢንፎ እንለዋለን። ሲስተም ብለን ስንፈልግ ይመጣልናል እና ፌስ ላይ ብለን ገና ስንጽፍ ሲስተም ኢንፎርሜሽን ይሄ መጣለን። ያችሁ ሲስተም ሰማሪ ነው እንዳለ ሌላ ቦታ አንገባ በዚች ጋር እናያለን። ስለዚህ የጫነው ኦኤሳችን ላይ መጣለ። ያችሁት ኦኤስ ማይክሮሶፍት ዊንዶውስ ፕሮ 11 ፕሮ ይላል። የኮምፒውተር ታይፕ ሁሉ ነገሮችን ያመጣል። ኦፕሬቲንግ ሲስተሙ ቤዚክ ታይፕ ሁሉንም ያመጣል። ሲስተም ቤዚክ ታይፕ 64 ነው። እዚህ ጋር ፕሮሰሰር ነው በስትክክል ተጽፎ ሌላው ላይ እናገኛለን። i7 እና 12 ጀነሬሽን እዚህ ጋር መሆኑን፣ ፍጥነቱ ደግሞ 1700 ሜጋ ሄርዝ መሆኑን ይነግረናል። 10 ኮር እንዳለው እና 12 ሎጂካል ፕሮሰሰር እንዳለው ስለ ባዮስ ሞዴሉ ይነግረናል። ብዙ ኢንፎርሜሽኖች ነው እዚህ ጋር የምናገኘው። ቤዚክ የሚባሉት ብቻ ነው አሁን የምነግራችሁ። ከዛ እዚህ ጋር ስንመጣ ያችሁት ፊዚካል ሚሞሪ ወይም ራም ማለት ነው። ራንደም አክሰስ ሚሞሪ ነው። ስለዚህ እዚህ ጋር 8 ጂቢ ነው ራሜ። የምንፈልገው እንደዚህ ኢንፎርሜሽን በቀላሉ ኮምፒውተሬ ማወቅ እችላለሁ ማለት ነው። ራሙ ምን ያህል እንደሆነ፣ ፕሮሰሰሩ ምን ያህል እንደሆነ ማወቅ እችላለሁ። ሌላኛው ታስክ ማናጀር ላይ ባለፈው ስታርታፕ እንዳጠፋ ነው ሁላ አሁን ታስክ ማናጀር ላይ ገብተን ደግሞ ስለ ኮምፒውተራችን ቤዚክ ኢንፎርሜሽኖች ማወቅ እንችላለን። ፐርፎርማንስ ላይ እንገባለን። ፐርፎርማንስ ላይ ስንገባ ቤዚክ የሚባሉ ኮምፒውተራችን ሊያንቀሳቅሱ ስለሚችሉ ነገሮች ይነግረናል። የመጀመሪያው ሲፒዩ ነው። ሲፒዩ ላይ ስንገባ
ሲፒዩ ምን አይነት እንደሆነ ይኸው እንደምታዩት ያስቀምጠዋል። 12 ጀነሬሽን ነው። ኮሬ 7 ነው። ስፒዱን እዚህ ጋር 1.22 ጊጋሄርዝ መሆኑን ይነግረኛል። ኢንፎርሜሽኖቹም ፉል እዚህ ጋር እናገኛለን። ቅድም ስነግራችሁ አስተውላችሁ ከሆነ ሚሞሪ የሚል ነገር ብያቸዋለሁ። ራም ማለት ነው። ሚሞሪ ብለን ያስቀምጥነው ራንደም አክሰስ ሚሞሪ ምን ያህል ፐርሰንት እንደዚህ የተጠቀምኩት እንደሆነ ሁላ ነው የሚገልጽልኝ። በፐርሰንት ያስቀምጠዋል። እዚህ ጋር 8 ጂቢ ነው ያስቀምጠዋል። ስፒዱን ላይ ይነግረኛል። ካሽድ 1.3 ጂቢ ካሽ እንዳደረገ ይነግረኛል። እዚህ ጋር ማግኘት ሌላኛው ዲስክ ሃርድ ዲስኬን ማለት ነው። ስለዚህ ሃርድ ዲስኬ 477 ጂቢ ነው። ታይፑ ምንድነው ማለት ነው? ኤስኤስዲ ነው። ሁለት አይነት ታይፖች አሉ የሃርድ ዲስክ ኤችዲዲ እና ኤስኤስዲ ነው። ኤስኤስዲ ማለት ሶሊድ ስቴት ድራይቭ ማለት ነው። ኤችዲዲ ማለት ደግሞ ሃርድ ድራይቭ ዲስክ ማለት ነው። ስለዚህ እኔ 477 ጂቢ ነው። ስለዚህ ሌላኛው ስለ ዋይፋይ ጂፒዩ አለ። ስለ ጂፒዩ ይነግረኛል። ስለዚህ ጂፒዩ 3.8 ጂቢ እንደሆነ ይነግረኛል ማለት ነው። ይህን ይመስላል ማለት ነው። ሌላኛው ስቶሬጁን ቶታል ማወቅም ከፈለኩ ሌላ መንገድ ምንድነው? ስቶሬጅ ብቻ ነው። እስካሁን አንድ ቦታ ላይ ነው ብቻ ስቶሬጃችን የሚያወቅነው። ሁለት ቦታ ባለፈው ዊንዶ 10 ከሆነ ግን አንድ ቦታ ነው ማወቅ የምንችለው። እስኪ አሁን ይሄ ዊንዶውስ 11 ስለሆነ ሁለት ቦታ አግኝተናል። ግን እዛ ጋር ካላገኘን ደግሞ የት እናገኛለን? ራሱ እዚህ ፒሲ ላይ ገብተን ምን ማድረግ ነው? እዚህ ጋር የተጻፉትን ሁለቱም በመደመር ማግኘት እንችላለን። ለምሳሌ 240 ሲደመር 234 ስንት ይመጣል? 475 ይመጣል ማለት ነው። ስለዚህ ከዛ ጋር ካየነው ጋር ምን ያደርጋል ማለት ነው? ተቀራራቢ ነው። የሆነ ፐርሰንት እዛ ጋር ካየነው ምን አለ? ቅናሽ አለ። አሁን ደግሞ የምናየው በዴስክቶፓችን ላይ ምን ይመስላል? እስካሁን በላፕቶፕ ነበር ያሳያችሁ። በዴስክቶፕ ላይ ምን ያሳያል የሚለውና ኮምፒውተር ላይ ራይት ክሊክ አድርጌ ፕሮፐርቲ ላይ ይገባለሁ። ፕሮፐርቲ ላይ ስገባ ልክ እንደዛ ተመሳሳይ ያመጣልኛል። እንደምታዩት ኮምፒውተሬ ኮር i5 መሆኑን ጀኔሬሽኑ እንዳስልኳቸው 12ኛ ጀኔሬሽን ብሎ አምጥቷል። 12 ስለሆነ ከ10 በላይ ስለሆነ ይሄኛው ደግሞ 6ኛ ጀኔሬሽን ስለሆነ 6ኛ ጀኔሬሽን ብሎ አልጻፈም፣ ግን ከቁጥሯ ጎን ምን ብሏል ማለት ነው? 6ን ጽፈዋል ማለት ነው። እንደዚሁ የራሜንን በጠን ያሳያል። የጫንኩበትን ኦፕሬቲንግ ሲስተም እንደገና 64 ቤት መሆኑን ያሳየኛል ማለት ነው። ሌላኛው ደግሞ ታስክ ባር ላይ ሄጄ ታስክ ማናጀርን መክፈት ነው። ታስክ ማናጀርን ስከፍት ደግሞ ስለዚህ የምንገባ ምን ላይ ነው? ፐርፎርማንስ ላይ እንገባለን። ፐርፎርማንስ ላይ ገብተን እናያለን ማለት ነው። ሲፒያችንን ስናይ ምን ይመጣል ማለት ነው? ሲፒዩ ላይ ስናደርገው ኮር i5 መሆኑን ያሳየናል። 6ኛ ጀኔሬሽን መሆኑን ያሳየናል። ስፒዱን እንደዚሁ 3.4 ጊጋሄርዝ መሆኑን ያሳየኛል። ሚሞሪ ላይ ስመጣም እንደዚሁ የራሚ መጠን ያሳያል። ኤችቲቢ መሆኑን ራሚን ያሳየኛል ማለት ነው። ሃርድ ዲስኬ ላይም ስመጣ እንደምታዩት ሃርድ ዲስኬን ታይፑን ላይ ይመጣል። እዚህ ጋር ደግሞ ኤችዲዲ መሆኑንም ያሳየኛል ማለት ነው። እና የመጨረሻው ሲስተም ኢንፎ ብለን የምንገባው ነው። ሲስተም ኢንፎ ብለን እንገባና እንደምታዩት ሁሉንም ይዘረዝራል። ቅድም እንዳየ ነው። ኮምፒውተሩን ስም የጫንኩትን ኦፕሬት ሲስተም ጭምር ነው የሚመጣልኝ። 4 ኮር እንዳለው ነው። 4 ሎጂካል ፕሮሰሰር እንዳለው ያሳየኛል ማለት ነው። ወደ ታችም ስንወርድ የራሜን መጠን፣ ሌሎችም ኢንፎርሜሽኖች ቅድም ያየናቸው በሙላ ያሳየናል ማለት ነው። ስለዚህ ዲስክቶፕ ላይ እና ላፕቶፕ ላይ ብዙም ልዩነት የለም። የተወሰነ ያየናቸው ቅድም ቤዚክ የሚባሉ ታስክ ባር ላይ ከላይ ያስቀምጧቸው ነበረ። ዴስክቶፕ ላይ ግን እንዳልኳቸው አያስቀምጠውም ብዬሻችሁ ነበር። ዊንዶውስ 10 ከሆነ ራሱ ከላይ ቤዚክ ያላቸውን ልክ አሁን እንዳየነው አይነት ነገር ይሆናል። ከዊንዶውስ 11 በተወሰነ የሚለየው አሁን ግን ይህም ዲስክቶፕም ዊንዶውስ 11 ነው። የዛሬ ትምህርታችን ይመስላል። እየወደዳችሁት እንደሆነ ገምታለሁ። አስተያየት አክሉበት። ቢጨመር ቢቀነስ የሚለውን ዶንት ፎርጌት ላይክ፣ ሰብስክራይብ፣ ሼር አድርጉ። ቻው